ሲንግል እናት ሆኜ ሴት ወንድ ሆኜ እንደ ሴትም እንደ ወንድም እየሰራው ራሴን እያስተዳደርኩ የ17 ዓመት ልጄን እያሳደግኩ ነው። በአንድ በተለከፈ ቀን ወላጅ እናቴን በሞት የተነጠቅኩት። የወላጅ እናቴ ሞት አሳዝኖኛል፣ ቅስሜን ሰብሮኛል። እንዳዘንኩና ቅስሜ እንደተሰበረ ያዩ ጓደኞቼ ናቸው ተጽናና እንደው በሚል አዋተው ቆንጆ ግሮሰሪ ከፈቱልኝ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? እዚህ ግሮሰሪ ስራ ጀመርኩ። ገና እንደተከፈተ ነው። ሞቅ ሞቅ ለማድረግ ጉድ ጉድ ወይንም ዱብ ዱብ እያልኩ ነው። አንዱ ኬት መጣ ሳልል ወደ ህይወቴ ጥልቅ ብሎ የገባው ትለናለች። እንግዲህ ምን አለች? ሀዘንተኛ መሆኔን አየ። የግሮሰሪም ባለቤት መሆኔን ሀብታም እንደሆንኩ ገምቶ መጣ አለች። በቃ ፏፏ አድርጉት ነው አለች። ሰራተኛ ይቀጥራል፣ ያባርራል፣ ቦስ ሆናለች። ዶሮዎች፣ አንዳንድ ለግሮሰሪው የሚያስፈልጉ ጥሬ እቃዎችን ያስገባል። በቃ እኔም እናቴ ሞታለች፣ የሚሄድበት የለኝም፣ ቤተሰቦቼ ክፍለ ሀገር ናቸው። ስለዚህ ዓመት በዓል እዚሁ እናሳልፍ አለ። ዶሮ ገዛዛ። በቃ ቀወጠው አለች እና ደስ አለኝ። እንደኔ ሀዘንተኛ የሆነ ሰው አገኘው ብዬ ያው በስራም ያግዘኛል ለልጄም አባት ይሆናል በሚል እጄን ዘርግቼ ተቀበልኩት፣ ወደ ህይወቴም አስገባሁ ትለናለች። ነገር ግን ይሄ ወደ ህይወቴ ያስገባሁት ሰው ዓመት አልቆየም አለች፣ ቅስሜን ሲሰባብረው። ወዲያው ከ17 ዓመት በኋላ እኔም አረገዝኩኝ፣ ልንጋባ በቃ ጉድ ጉድ እያልን በአንድ ቀን ተነስቶ ቤት ሰርቻለሁ። እንግዲህ ወደዛ ሙቭ ማድረግ አለብን በሚል ግሮሰሪ ውስጥ የሻይ ማሽን ሳይቀር እንዳለ ስብስብ አድርጎ ነይ በቃ የተሰርቻለሁ፣ አንቺ ከላይ ትኖሪያለሽ፣ ከታች ደግሞ የልጆቼ እናት ትኖራለች ብሎ አለኛለች። እርግጥ ነው 2 ልጆች እንዳሉት ከሚስቱ እንደተፋታ ነግሮኛል አለች። ነገር ግን ለካ የ80 ሚስቱ ናት። እንዴት ከእሷ ጋር ኖራለሁ? እንዴት እንዲህ ታደርገኛለህ? ተፋተናል አላልክም ወይ ብዬ ስለው የ80 ሚስቴ ናት። አይሆንም፣ አሁን አንቺን የሰራሁበት ቤት ካስገባሁሽ የ80 ባሌ ነው ብላ ትከሰኛለች። ስለዚህ አርፈሽ ቁጭ በይ ብሎ አለኝ። አረገዝኩ አለች። እኔ 5 ወር እሷ የ7 ወር። እሷንም አስረግዞ እንዴት ተለያይተናል አላልክም ወይ ብዬ ስለው አይ ልትጠይቀን መጣችና ለልጆቼንም እኔንም ልትጠይቀን መጣችና ልጆቼ መጣላታችንን እንዳይነቁብን በሚል አብሬያተኛው። በዚህ ጊዜ ነው ያረገዘችው እንጂ እኔ የምወደው ማፈቅረው አንቺን ነው ምናምን እያለ ይቀባጥራል አለች። እንዴት 2ኛ ሚስት ሆናለሁ? ነውር አይደለም ወይ? አልመጣም ብዬ ስለው እንግዲህ ዛሬ ከሚስቱ ጋር ላይ በሰራው ቤት ከሚስቱ ጋር በራሴ በገዛ ማሽኔ በገዛ የግሮሰሪ ቃዬ ሌላ ግሮሰሪ ከፍቶ አስመርቆ ሞቅ ያለ ህይወቱን እየኖረ ነው። እኔ ከጸጸትና ከሱ ከወለድኩት ወንድ ልጅ ጋር እብሰለሰላለሁ። ዛሬ ደህና ሆኛለሁ። ብዙ መከራ ደርሶብኛል። እንደዚህ ወደ ህይወቴ ዘሎ የገባ ሰው ጉድ ሰራኝ ብላ ነው እንግዲህ በውስጥ መስመር ረዘም አድርጋ በድምፅም በጽሁፍም የላከችልኝ። ያሳፍራል። ይማጅን ሚስቱን ሳይፈታ ፈትቻታለሁ አላት። እሷን እዚህ ሲያስረግዝ እዛም ያስረግዛል። አቤት የእናንተ ግፍ ወንዶች! አንዳንድ ወንዶች የት ያደርሳችሁ ይሆን? በሴት ልጅ ህይወት ላይ እንደዚህ የምትጫወቱ እግዚአብሔር ይፍረድባችሁ። ሌላ ምንም አልልም። ይማጅን አሁን እሷን ከጨዋታ ውጭ ያደረገ ግሮሰሪ የለ ምን የለ፣ እሱ የሞቀ ኑሮውን ይኖራል። እዛ ሚስቱም ወልዳለች አለች። ያሳፍራል። ሴቶች የምትሸወዱበት ነገር አለ። ወንዶች ሀዘንተኛ ከሆናችሁ እኔም እኮ ሀዘን ደርሶብኛል የሆነ ነገር ከሆናችሁ ተመሳሳይ በቃ ልክ ችግራችሁን እንደተረዱ አይነት። እባካችሁ ሴቶች እባካችሁ አብራችሁ የምትወድቁትን ሰው አየት አድርጉ። ምንም ቢለፈልፉ አትመኗቸው። ያሳፍራል። እንደዚህ ብሎ ወደ ህይወቴ ገብቶ ጉድ ሰራኝ። ለሴት እህቶቼ ትምህርት ከሆነ ብላ ነው እንግዲህ የጻፈችልን በውስጥ መስመር። እህቴ ነገም ሌላ ቀን ነው። እንኳንም ልጅ ወለድሽ፣ ለልጅሽ ወንድም አገኘሽ እና ከዚህ በኋላ እንግዲህ ትምህርት ነው፣ እንደ ትምህርት ቁጠሪ። ያሳፍራል፣ ያሳዝናል። ውድድ ነው ማረጋችሁ።